ዘማሪ ተብዬ መጠራት የለብኝም እያልኩኝ ብዙ ጊዜ ከመድረክም ከአውደ ምሕረትም ከብዙም ቦታ ብዙ ጊዜ ሸሻለሁ እና ሰውም እፈራለሁ። ረዳቴም ኃያሉ ቅዱስ ጊዮርጊስ ስለሆነ ቅዱስ ጊዮርጊስ ደግሞ ብቸኛ ተጋዳይ ስለሆነ ብዙ ጊዜ ልጆቹን ብቸኛ ነው የሚያደርገው። ያጸናል፣ ያጠነክራል። እጅግ ከሚዘገንን በሽታ ነው በብርሃን ፈረሱ ፈጥኖ የሚያደርሰኝ። በትምህርት በለጠችኝ ብላ ጓደኛዬ ያስደግማብኝ እግዚአብሔር ይስጣትና ለዚህ በረከት አበቃችኝ። ሌሊት ተነስቼ ወንዝ ልገባ ሲሄድ በፈረሱ ነው የወንዙን ጫፍ ከለላ አድርጎ ተመለሽ ሂጂ ቤትሽ ግቢ ቅዱስ ጊዮርጊስ ብሎ የሚመልሰኝ። ቤተሰብ ተኝቶን የወንዝ ልገባ ወንዝ ነው የምሄደው እብድ ስለሆንኩኝ ማለት ነው። በትምህርት በሻምፖ 3 ቀን ነው ያጠበችው። ሻምፖ ለሉጫ ፀጉር ጥሩ ነው ብላ እንግዲህ አሁ አስተምራ እህቴ ቤት ነው ይችን መዝሙር ዓለም ለምኔ ሚካኤል ስዩም የሚሉትን መዝሙሮችና እንደው በርሶ ድምጽ እስኪ አሰሙት አሁን እየተከታተለ ያለውን ህዝብ። እሺ ሚካኤል ስዩም ሊቀ መላእክት ሚካኤል ስዩም ሊቀ መላእክት መዝገበ ርኅራኄ የዋህ። ከምን ነበር ይሄን መዝሙሩን ያገኙት? ከቤተክርስቲያን ነው? አዎ ከቤተክርስቲያን። የቤተክርስቲያን የህዝብ መዝሙር ነው። የህዝብ መዝሙር ግን ወደ ካሴት የወጣው ግን በርሶ ነው መጀመሪያ? አዎ። እንደገና ደግሞ አብሮ ደግሞ ዓለም ለምን ያለ የዘላለም ቤት ያለች የመቤቴ እስኪ በላት እስኪ ዓለም ለምን ነው እስኪ ዓለም ለምን ምን ልትሆነኝ ለኔ ዓለም ለምን ምን ልትሆነኝ ለኔ ኃላፊ ናትና ዓለም በአምሳለ ህልም ኃላፊ ናትና ዓለም በአምሳለ ህልም ዓለም ለምን ምን ልትሆነኝ ለኔ ዓለም ለምን ምን ልትሆነኝ ለኔ ኃላፊ ናትና ዓለም በአምሳለ ህልም ኃላፊ ናትና ዓለም በአምሳለ